አብራችሁ ታርቃችሁ ማለት ምን ጀመርሽ ታርቃችሁ ምናምን ቀጥሉ ደስ ይለኛል። እንደው በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር? ከቶ እነማን ሰሙ ስንመካከር? አሁንም ትዕቢትሽ አለቀቀሽም። ትዕቢታማነትሽ እየቀጠልሽበት ነው። እሱ ትዕቢት አይደለም። እሺ አሁን እዚህ ጋር ግዴታ በቪዲዮ እንዲህ ብዬ መናገር አልፈልግም። ይሄ የግል ህይወታችን ነው። በቃ እንዴ አንተ ሲጀምር ማለት ነው የውስጥን ተናገር። ምንም መደበቅ አያስፈልገውም። እኔ በአንተ ምንም ቂም የለኝም። የለኝም። በቃ በሰዓቱ ግን ሁለታችንም ልጅ ነበር። እኛ የምንተዋወቀው ብዙ አመታችን ነው። በጣም ብዙ አመት። አንተም ደግሞ የራስህን ስህተት ታውቀዋለህ። መናገር ይጠበቅብኝ። አፉ ያናህልና ስህተት ምንድነው ነው? እኔ ስህተቴን አላውቀውም። ስህተቴን እንድትነግሪኝ እፈልጋለሁ። ይብሮ ስህተትን ታውቀዋለህ። ራስ ታውቀዋለህ። ባውቀው እኮ ለምንድን ነው ስህተቴን እኮ ምንድነው ይሄ እኮ ልጠይቅሽ አልችልም። እያወቅኩት አልጠይቅሽ። ያንንም ስጠይቅሽ ነበረ ካስታወሽ። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ። አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥ በሀገር ውጭ ያላችሁ ቤተሰቦቻችን ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ስራ እንዴት ነው? በዓል እንዴት አለፈ? ጾምስ እንዴት አለፈ? እኛ ጋር በጣም ደስ ይል ነበረ። በተለይ ረመዳን በጣም ደስ በሚል ጊዜያቶችን ያሳለፍነው። ባያልቅ ደስ ይለኝ ነበረ። ኢድም ደግሞ ያው እኔ ቤተሰቦቼ ጋር አሳልፋለሁ ብዬ አስቤ ነበረ፣ ግን ቤተሰቦቼ ጋር አላሳልፍኩም። በአንዳንድ ነገር ቀርቻለሁ። ሙሉ ጓደኞቼ ደግሞ ቤተሰቦቻቸው ጋር ነው ሄደው ያሳለፉት። እናንተስ እንዴት ነበር ያሳለፋችሁት? እንደኔ ብቻችሁን ያሳለፋችሁት? ከወዳጅ ዘመዶቻችሁ ጋር ነው ያሳለፋችሁት? ኮሜንት ላይ እስቲ መልካም አስተያየታችሁን አስፍሩልኝ። ዛሬ እንግዲህ በአዲስ ቻናል ነው በአዲስ ቤት ነው የመጣሁት። ያው የኔ ቤተሰቦች ማለት የእነሱን ቤተሰቦች ትሆናላችሁ ብዬ ተስፋ አደርጋለሁ። ዙዙንና ኢብሮን እንግዲህ የማያውቃቸው ሰው የለም ብዬ አስባለሁኝ እና ከሁለት አንዳቸው በእነሱ ቻናል እንዲፖስት ነው የማደርገው ይሄን ቪዲዮ። ሁለታቸውም ጓደኞቼ ናቸው ማለት ትንሽ የቆየን ጓደኞቼ ናቸው እና ረመዳን ዕለት ለማገናኘት አልቻልኩም። እኔም በጣም በአንዳንድ ስራዎች በጣም ቢዚ ነበርኩኝ። ልንገናኝ አልቻልንም። በስልክ ግን ያው ሁለታቸውም አፏፉ እንዲባባሉ ሞክሬያለሁ ማለት ነው። እና ዛሬ የመጣሁት እንግዲህ እናንተ ያልሰማችሁትንም ነገር እንድትሰሙ። እኔ እንኳን ድሮ ጀምሮ አውቃለሁ እና ሁለት የሚዋደድን ሰው ተለያይቶ መኖር ምን ያህል እንደሚጎዳ በራሴ ማውቃለሁ እና በጣም ይከብዳል። ጓደኛ ማለት ደግሞ ማራራቅ ሳይሆን ማገናኘት ነውና እኔ ቻልኩትን ለማድረግ እናንተ ጋር መጥቻለሁ ማለት ነው። እሱ ደግሞ ምንድነው መሰላችሁ? ያው ኢብሮና እሷ እንግዲህ ዙዙ እንግዲህ ጓደኛሞች ናቸው ማለት ልጆች ጓደኛሞች ናቸው። ሁለታቸውም የጎጃም የቻግኒ ልጆች ናቸውና አንድ ላይ ነው የተማሩት ምናምን ከህፃንነታቸው ጀምሮ አንድ ላይ ነበሩ። አዲስ አበባ ላይም አንድ ላይ የተወሰነ ፓርት ነበሩና በመሃል እንግዲህ ግጭት አይኖርም ማለት አይደለም። የሰው ልጅ ሲኖር ይዋደዳል፣ ይፋቀራል፣ ይጋባሉ፣ ምን ይላሉና አንዳንድ ነገር ባለመስማማት ደግሞ መለያየት አለ። መለያየት እንዳለ ሁሉ ግን ደግሞ
መገናኘትም እንዳለ እያሰብን ሀይር ነገሮችን መስራት አለብን ብዬ አስባለሁ። እሱም ደግሞ ዛሬ ለምን እሱም ሲደውልልኝ ሶፊ እኮ እሷን በጣም ነው የምወዳት፣ በቃ ለትልቅ ለቁም ነገር ነው የምፈልጋት ይለኛል። እሷም ስደውልላት ደግሞ በቃ ከሱ ውጭ ሌላ ነገር አታወራኝም፣ በቃ አለቀ ምናምን ብቻ። ዙዙን ደግሞ በጣም የምታሳዝን የዋህ ልጅ ነች እና ከዚህ በላይ ደግሞ እኔ ማለት ለሁለታቸውም ጓደኞቻቸው ነኝ። እሷም እንድትጎዳ አልፈልግም፣ እሱም እንዲጎዳ አልፈልግም። በቃ እነዚህ ሰዎች ደግሞ ቢገናኙ የበለጠ በቃ ምርጥ የሆነ ህይወት ይኖራቸዋል ብዬ አስባለሁኝ። ስለዚህ እነሱን ለማገናኘት ነው ዛሬ በዚህ ቤት ብቅ ያልኩትኝ። እናንተም ደግሞ እስቲ በኮሜንት ላይ በቃ ዱአ አድርጉላቸው፣ አብረው እንዲሆኑ ተስማምተው ምናምን አብረው እንዲሆኑ ዱአ አድርጉላቸውና ወደ ገደለው ነገር ስገባ ሁለታቸውንም ደውዬላቸዋለሁኝ። እንግዲህ ይሄ ከኔ ቤት ፊት ለፊት ካለ በራፍ ላይ ነው ያለ ነው እና ሁሌም እዚህ ሰፈር ላይ ቪዲዮ ስለምንሰራ ከኔ ሰፈር ላይ ጠርቻቸዋለሁኝ። ከዛ ቦታ ላይ እንደሚመጡ ሲመጡ እንግዲህ ማስታርቃቸውና አብረው እንዲቀጥሉ የማደርጋቸው ይሆናል። አብራችሁን ቆዩ። ግን ይሄን ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁለታቸውንም አበረታቷቸው። ስህተትም ከሰሩ ደግሞ በመልካም አስተያየታችሁ አስፍሩላችሁ እንጂ ከስድብ ነፃ በሆነ መንገድ እንደምታበረታቷቸው ተስፋ አደርጋለሁ። እወዳቸዋለሁ። አብራችሁን ቆዩ እና ቤተሰቦች እንግዲህ እየጠበኳቸው ነው እንዳልኳችሁ። ሁለታቸው ጋርም ደውዬላችኋለሁ። እየመጣን ነው ብላለች፣ እሷም እየመጣው ነው ብላለች፣ እሱም ደግሞ እየመጣው ነው ብሏለኝ። ምንም ቃርኩ ምን ሆኖ ነው እንጃው መጣች ያች ዲነሽ ወአለይኩም ሰላም ታዲያ አንቺ ማምረብሻል ለቀረጻ ላይ ገባሁሽ መሰለኝ። አዎ እዚህ ዛሬ በቪዲዮ አንዳንድ የምጠይቅሽ ጥያቄ አለ። ማንን? አንቺ ምን አይነት ጥያቄ? ይሄ እንጨት እንዳይመታሽ ሳትዋሺ ትመልሽልኛለሽ ብዬ ተስፋ አደርጋለሁ። እታለም ነው አንዱ እንግዳችን ደግሞ ቀረኩ። የምን እንግዳ? አንድ እንግዳ አለ። እንግዳ ግን ሰላም ባያቸው እስቲስተዛው እንግዳችን እስከሚመጣ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የማን ፋሚሊ ናቸው? በቃ ያንዳችን ፋሚሊ ናቸው። ሰላም ባያቸው ውድ ፋሚሊዎቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ሶፊዬ ጋር እንግዲህ ከተገናኘን በጣም ረጅም ጊዜ ሆነናል። አብረን ወላሂ በቪዲዮ አብረን ከተገናኘን ቆይተናልና ስላገኘኋችሁ በጣም ደስ ይለኛል። ከሀገር ውስጥም ከሀገር ውጭም ያላችሁ ክብር በሉልኝ። ዛሬ ምን እንዳሰበች አላውቅም፣ ግን ፈልግሻለሁ ነይ ነው ያለችኝ። ለምን እንደሆነ አላውቅም። እኔ እንግዲህ አብረን የምናይ ነው የሚሆነው። እና ዙዙዬ እንዴት ነሽ? ወሎ ላይ ቆይታሽ እንዴት ነበረ? በጣም እያስቀናችሁኝ ነበረ። ወላሂ ወሎ እንግዲህ ያው በጣም ደስ ሄደሽ አይተሻታል እንጂ አንቺ አምሮብሽ ስትመጪ በቃ ሪሜል አለብኝ ብዬ እንደምታይ ትንሽ ከርሚ መጣ። ለዛ ነው ሲል ነበር። ፍቅር የሆነ ነገር ነው። ጥሩ ጊዜ አሳልፌ መጣ። አልሐምዱሊላህ። እንዴት ነሽ? ዋላ እንዴት መጣሽ? ግን እኔ ግን ማለት አሁን አስቸኳይ ነገር ባይኖረኝ ኑሮ አልመለስም ነበረ። አስቸኳይ ነገር ስለገጠመኝ ነው የተመለስኩት። እንዴት አየሽው አገሩን? ፋሚሊ ያለሽ እዛ ሀገር ነው? ዝም ብለሽ እንደዚህ ላብችሽ ነበር እቺ? እዛ ማለት ያው እንደ ወንድሞቼ ጓደኞቼ ነበሩና እዛ ሄጄ ነበረ። ያው የቅድመ አያቶቼም ሀገር ስለሆነ ወሎ ደሴ መሻያት አለው እያልኩ ያሰብኩ ነበር። ሄጄ አየኋት እና በቃ መምጣት ሳልፈልግም መጣው ግዴታ ስለሆነብኝ። ታውቂዋለሽ መቼም እዚህ ስትሄጂ ብዙ ነገሮችን እንትን ብለሽ ነው የምትሄጂውና አልሐምዱሊላህ ጥሩ ጊዜ ነበር። የምታይ የማይረሱ ቀናቶች። በጣም ፈን ነገሮች እየሰራችሁ ነበረ። በዛው በተቀጠሉበት እጅግ በጣም ደስ ይል ነበረ። ደስ የሚል ጊዜ እያሳለፋችሁ ነበረ እና ሮመዳንስ እንዴት አሳለፍሽው? ሮመዳን ያው ደስ ይለኝ ነው። ኢድ ሊደርስ ምናምን 2 ቀን ሲቀረው ነው የመጣሁት። ይገርማችኋል። እና ብታይ እንክብካቤያቸው አትጠይቂኝ። የወለሰው በጣም ማለት በቃ እኛ ኢትዮጵያውያኖች ስንባል መልካም ስነ ምግባር አለን። ምሳሌ አሁን እኔ አዲስ አበባ ተቀምጬ ቡታጀራ ከሄድኩ ቡታጀራ ላይ የሚንከባከቡኛል። ቡታጀራ ተቀምጬ ወሎ ከሄድኩ ወሎች ይንከባከቡኛል። እንደዚህ ወሎ ተቀምጬ ትግራይም ከሄድኩኝ እንደዛው ብቻ ሁላችንም ብሔረሰቦች እጅግ በጣም ምንንከባከባለን። በዓላችን ነው መንከባከብ፣ ሰውን ማስተናገድ አሪፍ ነው እና ከሁሉ የሆነ የገጠመሽ ነገር አለ?
ግን ዙዚ ማለት አሁን በቅርብ የማግባት ምናምን እቅዳለሽ? አሁን ላይ የለም ማለት ለእኔ ሚስጥር እንዳታስወጭኝ። ለእኔ የሆነ ነገር ስትይኝ ነበር በጣም የምትወጂው ሰው ከህፃነት ጀምሮ የምታፈቅሪው የምትወጂው ሰው እንደነበረ እና እንደተለያያቸው ምናምን ነግረሽኛል። እና አሁን ከዛ ሰው ጋር እመለሳለሁ ብለሽ አስበሽ ታውቂያለሽ ነው? በቃ አሁን ላይ ሀሳብሽ ምንድን ነው? ያን ሰው ረስተሽ ወይም የላይ ህይወት መቀጠል ትንታያለሽ? ያው ማለት ሁላችንም ባሰብነው አይሆንም። እንዳሰብነው ቢሆን ኖሮ እዚህ በደረስን ኖሮ አይደል? ግን በመሀላችን ብዙ ነገሮች ተፈጥረው ነበር። እሱን ነገር ይሻለው ግን እዚህ ላይ ማውራት አልፈልግም ነበር። ታውቂያለሽ መቼም ሁሉም ነገር በመሀላችን አንዳንድ ሰዎች እየገቡም ነበሩ እና ያው እኔ እንጃ አላህ ካለ ነው አለ ያለ ነገር ተመልሶ ምንም ብትፈተኝም ምንም ብትይም ዞሮ ያው እንትን ይላል እና ያው ፈጣሪ የሚወደው ሰው ነው የሚፈትን። ግን እኔ በቃ ከልጅነት ጓደኛሽ ጋር አብራችሁ ታርቃችሁ ማለት ምን ጀመርሽ ታርቃችሁ ምናምን ቀጥሉ ደስ ይለኛል። እንደው በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር? ከቶ እነማን ሰሙ ስንመካከር? ጥንት እኔና አንቺ ነን የፍቅር ጀግኖቹ። ዛሬ በቃ የሆነ ሁለታችሁ ነው የምጠይቃችሁ ጥያቄ አለ። ሰላም አለይኩም። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። እንኳን ደህና መጣህ። እንዴት ሰላም አትባባሉ እንዴ? ተረሳኝ። አዲስ እንደማትታወቁ ሆናችሁ እኮ ፈልጋለሁ። አዎ ፈልጌ ነው። ዛሬ ያው እንግዲህ ረመዳን ዕለት እኔም ስራ በዛብኝ እናንተም ስራ በዛባችሁ። እሷም ወሎ ላይ ነበረች። ልትገናኙ ላገናኛችሁ ወይም ደግሞ ላገኛችሁ አልቻልኩም። እንጃ እኔ ብቻ ደንግጫለሁ። አትሽኮርማ ማፈራችሁ እኮ ምንድን ነው? እንዳያችሁ ምንድን ነው? አንቺን ሳይሆን እሷን ሳይሆን ደንግጥ። እሺ ቤተሰቦቼን ሰላም ትላቸዋለች? እሺ እንጃ እየፈራሁ ነው ብቻ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ፋሚሊዎቻችን? ደህና ናችሁልን? ያው ተጠፋፍተናል። ለዚህ በዩቲዩብ መጥቼ አላውቅም። ከረመዳን በኋላ ይኸው አሁን ብቅ ብለናል። እንጃ እኔ ብቻ ለየሆነ ትንሽ ውስጥ ተረብሿልና ትንሽ ልረጋጋ። ሶፊዬ እንደዚህ አላሰብኩም ነበር። እንጃ ምን እንደምላልቅ እኔ ስጠርኙላ ለምንድን ነው የጠራሽ? ኢፍጣርም አልቋል። እኔ ረመዳን ነው ናፍጥር እያለች የምትደውለው ሌላ ትደውልልኝም እያልኩኝ ነበርና ምን ተገኝቶ ነው ዛሬ ብዬ ነበር የመጣሁት ነው። ወይኔ ዛሬ እኔንም አሳፈሩኝ እኮ ቤተሰብ። እንግዲህ አሁን ኢብሮዬ ማለት ነው አንተም ወንድሜ ነህ፣ እሷም ደግሞ እህቴ ነህ አይደለ? ስለዚህ አንተም ወንድሜ ነህ፣ እሷም እህቴ ነች እና አንተም ያለውን ነገር ድሮ ያሳለፋችሁትን ነገር ታስታውስ ከሆነ የዛሬ 7 ወር ምናምን እየነገርከኝ ነበረ። እኔም ዲፕሬሽን ውስጥ ነበርኩ በዛን ሰዓት። በቃ የህይወትህን እንትን እየነገርከኝ ነበረ። ሙዚየም ደግሞ እየነገረችኝ ነበርና ያው አንተ ወንድሜ ነህ እሷም እህቴ ነችኝ። የዛሬ 7 ወር እንግዲህ ሁላችሁም ቢሆን ስላሳለፋችሁት ነገር እየነገራችሁኝ ነበረ። በሰዓቱ ደግሞ እናንተ ማስታረቅ ማገናኘት አልቻልኩም ነበር። ምክንያቱም የሰው ልጅ ደስተኛ ካልሆነ ስለሰው አያስብም። ከስንት አንዴ ነው ከራሱ በላይ ለሰዎቹ የሚያስበውና ላይ ምን አሰብኩኝ፣ በረመዳን ዕለትም በጣም ብዙ ሞክሬያለሁ። ግን እሷ ረመዳን አልነበረችም፣ ወሎ ላይ ነበረችና በዛም ምክንያት ሳላገናኛችሁ ቀርቻለሁ። አሁን ግን ካሁን በኋላ ማለት የሰው ልጅ ሆኖ
ማይሳሳት ሰው የለም፣ ይሳሳታል። መፋቀር፣ መዋደድ፣ ተጋብቶ መኖር እንዳለ ሁሉ ደግሞ መጣላትም አለ። ግን ተጣልቶ መቅረት የለብንም ማለት ሁለታችሁም ያላችሁን ነገር እንደነገራችሁኝ ከሆነ ሁለታችሁም ስቲል አሁንም ድረስ ትዋደዳላችሁ እና በቃ ምን አስብ እንደዚህ ታዲያ እየተዋደዱ ለምንድን ነው በአካባቢያችን ያሉ ጓደኞች ለማስታረቅ የማይሞክሩትኝ? ቢያንስ እስቲ እነሱ አልሞከሩም ማለት እኔ እንደነሱ መሆን የለብኝም። የቻልኩትን ያህል ልሞክር ብዬ ነው ዛሬ የመጣሁትና አንተም እንደነገርከኝ ከሆነ ተወዳታለህ፣ እሷም እንደነገረችኝ ከሆነ ተወዳሃለች። ስለዚህ ለምን ምን ያዛችሁ? አብሮ ለመሆን ለመታረቅ ምን ያዛችሁ? እና አሁን ላይ በቃ ተነጋግራችሁ አፉ ተባብላችሁ መቀጠል ያለባችሁን ነገር በመልካም ነገር እንድትቀጥሉ ነው የምፈልገው። ሶፊ ብቻ የምትሰሪው ስራ ላይ ደስ ይላል በጣም። ያው ጥሩነትሽን ደግነትሽን የሚያሳይ ነገር ነው። ያው አንዳንዴ በምን እንደተጣላሽ ማታውቂው በምን በቃ እንደዛ ነው እሷ ጋርና እኔ ጋር የተፈጠረው። በምን እንደተጣላንም አናውቅም። እንግዲህ ተማሪ እያለን ነው የጀመርነው የነበረው እና አላውቅም በምን ምክንያት ራሱ ያኔ እንደተኮራረፍን አላውቅም። የሆነ ሰዓት ላይ አኮረፈችኝ እሷ። ከዛ ምንድነው ምክንያቱም ስጠይቃት ደግሞ ልትነግረኝ አልቻለችም ነበር። ከዛ በኋላ መልሳ ይቅርታ ስትለኝ እኔ ደግሞ ያኔ ተናድጄ ነበረ። እዛ እኔ ደግሞ ይቅርታ አልቀበልም ብለን ያው እስካሁን ተኮራርፈን አለ ማለት ነው እና ብቻ እሺ አንቺስ ምንድነው? ለምን እንደዛ አደረግሽ ማለት ብትነግረኝ ደስ ይለኛል። ያኔ ምን ተፈጥሮ ነው እንደዛ የሆነው? በኋላ እኔ ደግሞ ተራዬን ተቀይሼ ደግሞ እንደዛ ሆኛለሁ። ያኔ ምክንያት አለኝ እኔ ለምን እንደዛ አሁን አንቺ የሆነ ሰው ጋር ምክንያትሽን ሳታቂ ምክንያትሽን አቀሽው ከሆነ ምንም አይመስልሽም። ግን ምንም በማታቂው ነገር እንደዛ ዝም ምክንያት ምንድነው? ዝም ከተባለ አስጠላልና ምክንያቴን እንኳን ሳትነግር ነበር እንደዛ ነው እና ምክንያት ካላት ምክንያቷን ትንገረኝ። እኔ አሁንም ቢሆን አልጠላት። እሷም እንደምትወደኝ አውቃለሁ። እና ለምንድን ነው እንደዛ? አይ የሆነ ዝም ብሎ አንድ ዓመት ማለት ነው እኮ ቤተሰብ ሰሙተኝ 7 ወር ያህል እንግዲህ ተዘጋግታችሁ ነበረ። ያው ትዕቢታምነት አለ አይደል? ያልከኝነት ትዕቢት ደግሞ ጥሩ አይደለም። አንቺም ትዕቢተኛ መሆን የለብሽም፣ አንተም ትዕቢተኛ መሆን የለባችሁም። ስለዚህ ሁለታችሁም በቻላችሁት አቅም ማለት መጣላት እንዳለ ሁሉ መታረቅ አለና ችግር ካለ ተነጋግራችሁ ለመፍታት መሞከር፣ በመሃላችሁ ጣልቃ በቃ በሁለት ሰው ግንኙነት መሃል ሌላ ድርብ ሰው መግባት የለበትም ብዬ ነው የማስበው። ምክንያቱም መልካም አስተሳሰብ ያላቸው ሰዎች ካሉ ቢገቡ ችግር የለም። ግን መልካም አስተሳሰብ የሌላቸው ሰዎች ከሆነ የበለጠ እናንተን ክፍተት እያበዙት ነው የሚሄዱ። አንተ ያላልከውን ለሷ ይነግሯታል፣ እሷ ያላለችውን ደግሞ ለሷ ይነግሯታልና በሁለት ባልና ሚስት ወይም በሁለት ጓደኛሞች መሃል ሌላ ሰው ጣልቃ መግባት የለበትም ብዬ ነው የማስበው። እኔ ከራሴ ከደረሰብኝ አንፃር ማንም ሰው ደግሞ እንደዚህ አይነት ነገር እንዲደርስበት ስለማልፈልግ፣ ስለዚህ አሁን አፉ ተባባሉ። በቃ አፉ በላት ማፉ ያታለው ግን ብትነግረኝ ደስ ይለኛል። እሺ አንተ ሳፋት አፉ እኮ ከያባባል ልቆየን ገባሽ? ምንድነው ረመዳንም ነበረ በሰዓቱ የሰው ልጅ ይቅር ይባባላል። አሁንም ስቲል እንዴት እንደተገናኘን አላውቅም። ማለት አንዳንዴ የሰው ልጅ የሚገናኘው በምክንያት ነው። እህሏሽ ሳይቀር ነውና እኔና እሱ እንገናኛለን ብዬ አላሰብኩም ነበር ገባሽ? አንቺ ብቻ ግን አክብረሽ ስለጠራሽን በጣም አመሰግናለሁ። እኔ ቅም አላስኩም ማለት ያለፈው አልፏል። በልጅነት ማለት ብዙ ነገሮችን ተደራርገናልና እንደ ልጅ አንተም ደግሞ የራስህን ስህተት ታውቀዋለህ፣ መናገር አይጠበቅም። አፉ ያናህልና ስህተት ምንድነው ነው? እኔ ስህተቴን አላውቀውም። ስህተቴን እንድትነግሪኝ እፈልጋለሁ። ይብሮ ስህተትን ታውቀዋለህ፣ ራስ ታውቀዋለህ። ባውቀው እኮ ለምንድን ነው ስህተቴን እኮ ምንድነው ይሄ እኮ ልጠይቅሽ አልችልም። እያወቅኩት አልጠይቅሽ። ያንንም ስጠይቅሽ ነበረ ካስታወሽ። ስህተትን ታውቀዋለህ፣ ያንን ስህተትን ታውቀዋለህ። እንዴት ነው ሰዓት ነው ስህተቴን የማውቀው? ምን አይነት ስህተት ነው ሲሰራውት? ያንን
አሁንም ትዕቢትሽ አለቀቀሽም። ትዕቢታምነትሽ እየቀጠልሽበት ነው። እሱ ትዕቢት አይደለም። እሺ አሁን እዚህ ጋር ግዴታ በቪዲዮ እንዲህ ብዬ መናገር አልፈልግም። ይሄ የግል ህይወታችን ነው። በቃ እንዴ አንተ ሲጀምር ማለት ነው የውስጥን ተናገር። ምንም መደበቅ አያስፈልገውም። እኔ በአንተ ምንም ቂም የለኝም። አዎ የለኝም። በቃ በሰዓቱ ግን ሁለታችንም ልጅ ነበር። እኛ የምንተዋወቀው ብዙ አመታችን ነው። በጣም ብዙ አመት። ይሄን እንዳውቁ ነው የምፈልገው። ብዙ አመታችን ነው። እሱን አይደለም እኔ ችግሬን እነሱ እንዲያውቁ ሳይሆን ችግሬን ለኔ ነገሪ ነው። ያኔ በምን ምክንያት ነው እንደዛ ተኮራርፈን የነበረው? ይሄንን እናንተ ነው ይችላል። ግዴታ እዚህ ከሚዲያ ጋር እናንተ ዘመን ነው ሼላውን ነገር ፕራይቬታችሁን ቤት ታወራላችሁ። አሁን እሺ በእኔ ፊት አፉ ተባብለናል ታርቀናል ብላችሁ በቃ ሰላም ተባባሉ። እነሱ አፉ ተባብለናል። እኔ እኮ አፉ ያታለኝ ረመዳን በየመጣ በየአመቱ እኔ አፉ ተጠይቃለሁ። እሷም ትንሽ ትግደረደርና አፉ ትለኛለች። ትግደረደርና አዎ እኔ አፉ አይደለም ትለኝና መልሳ አፉ ትለኛለች። የምሪ ነው። አይ ጾመኛ እስከሆንኩ ድረስ ትባባያለሽ። ምን የሚደረደር እንጂ አፉ አላልኩም ነው ጾመኛ እስከሆንኩ ድረስ እንጂ ምናምን አልሽ ወላ የምሬ ነው። እኔ አልዋሽሽም። እዚህ ጋር አፉ በኝ ምናምን ይስደውላት አፉ አይደለም ትለኝና እዛ አረባላ ምናምን ስላት በቃ ሻፉ ይያለ ትለኛለች። እሺ አሁን ታረቁ እስኪ ነው ታረቁ ተነመዱ በይድበት ማለኝ እናንተ ማስታረቅ አለብኝ ብዬ ነው የቆምኩት እና ያላ ታረቁሽ ሱብሃንአላህ ለኔ እንደምትችሉ ምን ማለት ነው? ላንቺ እንደምትወጁ ነው ትነግራታ። መግደርደር ልማዶ ነው። እቺ ትቢታለ ይሄ ቃል ነው። በዛ ህይወት ነው ሳለቅስ ነበር አብሬያት። እኔ በራሴ ሳለቅስ አሁን ያሞኔ ማልቀስና ለማልቀስሽን ሲሉ አሁን እነዚህ ከማልቀስ ብዛት ነው እንደዚህ ይሆናል። ስለዚህ ታረቁሽ አረ ይብሩ እሱ እኮ ነው ተመጣ የትግደረደርሽ ልምዷ ነው። ባይዘው ጎንደሬ ናት መሰለኝ መግደርደር ተወለኝ ጎንደሬ ማሪሽ ያውና ተባባሉ። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ ከአንተ ጋር ልዳረቅ ነው። ይገርምሃል ልታዳርኝ ምን እንደፈረደብኝ አላውቅም። ሶፊዬ ምን አስበሽ ነው? ሶፊዬ ያው እንደምንዋደድ አውቀሽ ስላገናኘሽን በጣም ነው ደስ ያለን። በጣም ነው የምናመሰግነው። እኔ ራሱ ደስ አለኝ ማለት ተመሰግኝ ምን ናፍቆኝ ከእሷ ጋር ቤት እንነጋገራለን፣ በደንብ እናወራለን እንዳታስቢ። እና ቤተሰብ ዛሬ ደስ ይል ነበረ። ጃኒ በጣም ነው ደስ ያለኝ አላለሽም? በጣም ብሎኛል። ሶፊዬስ እና ቤተሰቦቼ እጅግ በጣም ደስ ብሎኛል ስለታረቁ። ከእናንተ በላይ እኔ ነኝ ደስ ያለኝ በነገራችን ላይ። እና ደግሞ ይሄ ቪዲዮ እንዲፖስት የምፈልገው በኢብሮ ዩቲዩብ ቻናል ነውና ያው እስካሁን በራሴ አድርጌ ነው እየሰራሁት የነበረው። በአንተ እንድትፖስተው እልክልሃለሁ። በጣም ነው የምናመሰግነው። ይሄ በጣም ደስ ብሎኛል ሶፊዬ። የምር ሰው ሲታረቅ በጣም ደስ የሚለኝ ወላሂ እኔ እንጃ አላውቅም። ሰው ልጅ ተጣልቶ ምናምን እኔ ተጣልቼ ምናምን ቂም ምናምን አልይዝም። በጣም የበደሉኝ ሰዎች እንኳን ቢሆኑ ሞድ እንትን እላለሁ። በቃ አልችልም። በጣም ነው የምናመሰግነው ሶፊ። የምር ቆንጆ እንኳንም ቃል የለንም። በጣም ነው የምናመሰግነው። ኧረ ምንም አይደለም። የምር በቃ ሁለተኛ እንዳትጣሉ። እንግዲህ ከተጣላንም እንመጣለን ወደ አንቺ እንዳትጣሉ ሁለተኛ፣ ፍቅራችሁ ይብዛልን። እና ፋሚሊ ያው ደስ የሚል ቆይታ ነበረ።
እናንተም አብራችሁን እስከቆያችሁ በጣም ነው እናመሰግነው። እኛ ቃል የለንም ብቻ ላይክ ሰብስክራይብ ያደረጋችሁ አበረታቱን። ወሰላሙ አለይኩም ወራህመቱላህ